ሰላም እንዴት ናችሁ? ደህና ናችሁ? የምክክር ቲቪ ቤተሰቦች እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንዴትን የሚያምር ምግብ ለልጆች የሚሆን ለመክሰስ ለምሳቃ የሚሆን ምግብ ነው ይዤላችሁ የመጣሁት። ኦልሞስት ቤታችን በተራረፈ ነገር በሚባል ደረጃ የሚሰራ ነው የምንጠቀመው ዳቦ ያደረ ብዙ ጊዜ በቃ ልጆቻችን ታውቃላችሁ ያደረ ዳቦ መብላት ደስ አይላቸውም። ስለዚህ እኛ ደግሞ እነሱን ማስደሰት ስራችን በቻልነው አቅም በትንሹ እንደዚህ ያደረብን ዳቦ የቆየ ዳቦ ካለ ቤታችን አሁን እንደማሳያችሁ አድርገን ቀላል በሆነ መንገድ አዘጋጅተን ለምሳቃ ለመክሰስ እንዲሆን አድርገን ማዘጋጀት እንችላለን ማለት ነው። እንደምትወዱት እርግጠኛ ነኝ። በነገራችን ላይ ይህንን ቻናል ሰብስክራይብ አድርጉ ፕሊዝ እባካችሁ። ሁላችሁም እህት ወንድሞቼ፣ እናት አባቶቼ የምታዩ አጠቃላይ ሰብስክራይብ እንድታደርጉ ስል እኔ እህታችሁ በትህትና ጠይቃችኋለሁ። እባካችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ስታዩ ያያችሁት እባካችሁ ላይክ በማድረግ ይህ ቪዲዮ ሰው ጋር እንዲደርስ አድርጉልኝ። ላይክ ባደረጋችሁ ቁጥር ሰው ጋር እንዲደርስ ዩቲዩብ ያግዘኛል ማለት ነው። እባካችሁ አድርጉልኝ። ኮሜንታችሁን ደግሞ በጣም ጠብቃለሁ። ስለዚህ ኮሜንት ሳጥኑ ላይ ቦክሱ ላይ ሀሳብ አስተያየታችሁን እንድትሰጡኝ ስል በአክብሮት እጠይቃለሁ። እንዳያችሁት ሁሉም ነገር በተራረፈ በትንሽ ነገር ነው የሚዘጋጀው። እዚህ ጋር አንድ እንቁላል ነው የምጠቀመው። አንድ እንቁላል በደንብ አድርገን እንደዚህ እንመታዋለን። ከዛ ከፈለግን በነገራችን ላይ አንድ ማንኪያ ስኳር መጨመር እንችላለን። እዚች ጋር እንደውም እኔ መሀል ላይ ዘልያት ነው እንጂ አንድ ማንኪያ ስኳር ትንሿን የሻይ ማንኪያ ስኳር ጨምሬበታለሁ። ለማይወዱ ልጆች አለመጨመር ይቻላል። እንደዚህ ከመታ ነው በኋላ ስታማስሉት ከወተቱ ጋር ወተቱም የተረፈ ወተት ነው። በጣም ትንሽ ወተት ነው የተጠቀምኩት እንዳያችሁት። ለዚህ ነው በጣም ቤት ውስጥ በተራረፈ ነገር መስራት ማዘጋጀት እንችላለን ያልኩት። ከመታ ነው በኋላ ያዘጋጀነውን የቆረጥነውን ዳቦ እንደዚህ ውስጡ እናገላብጠዋለን ማለት ነው። በጣም ቀላል ነው። በጣም ጊዜ ቆጣቢ ነው። ቀላል ነው። ጣፋጭ ነው። ደግሞ ፍረሽም ይሆናል እንደዚህ ሰርተን በምንወስድ ሰዓት። እንቁላልም እንቁላል ነው፣ ወተትም ወተት ነው። በእንቁላል ብቻውንም መስራት ይቻላል። እንዲሁም ደግሞ ካለን ወተቱንም ጨምረን ማዘጋጀት እንችላለን ማለት ነው። ለዛ ነው በተረፈን ነገር ቤት ውስጥ ባለን ነገር ብዙ ጊዜ ወተትም የተወሰነች ትተርፈናለች፣ እንቁላልም አንድ ፍሬ ሞን የሆነች ነገር ትኖረናለች እና እሷን ጨማምረን መስራት የምንችለው ነገር ነው ማለት ነው። እንደዚህ እንደምታዩት ርስርስ እስኪል ድረስ ውስጡ እየተገላበጠ ነው። ዳቦውን መጠጥ እንዲያደርግ ተደርጎ ከዛ መጥበሻችን ላይ ትንሽዬ ዘይት እንጨምራለን። አነስ ያለች ዘይት ጨምረን እስክትግልልን የተወሰነ ደቂቃ እንጠብቃለን ማለት ነው። በዚህ አጋጣሚ ይህንን ቻናል እባካችሁ ሰብስክራይብ አድርጉ። 1000 እናስገባው እና ይህንን ቻናል እስኪ ደስ ይበለኝ። ሰብስክራይብ አድርጉ ፕሊዝ። ደግሞ ሰብስክራይብ እንዲደረግልኝ ቪዲዮ ሰዎች ጋር መድረስ ስላለበት ሁላችሁም የምታዩ እያያችሁ ያላችሁ አትለፉት፣ ላይክ አድርጉ። ከእናንተ ምንም የሚቀነስባችሁ ነገር የለም። እኔ ግን በጣም እጠቀማለሁ እና ባካችሁ ሰፖርት አድርጉኝ እህት ወንድሞቼ። የትኛውም ሀገር ያላችሁ፣ አረብ ሀገር ያላችሁ እህቶቼ ሁላችሁም በጣም ሰውን እንደምታግዙ ሰምቻለሁ። ፕሊዝ ሰፖርት አድርጉኝ ስል በአክብሮት እጠይቃለሁ። እንደምታዩት ዳቦውን ውስጡ ጨምሬ እንዲህ እየተጠበሰ ይገኛል። ዘይት በጣም ትንሽ ዘይት ነው የምንጠቀመው በነገራችን ላይ፣ ምክንያቱም ዳቦም የበሰለ ነው። ያን ያክል ማለት ቶሎ የሚበስሉ ነገሮች ናቸው። ደግሞ ወተትም ሆነ እንቁላል
የሚበስል ነገር ስለሆነ እንደዚህ አድርገን መስራት እንችላለን ማለት ነው። በነገራችን ላይ እኔ ምንም አይነት ቅመም አልጨመርኩበትም። ምክንያቱም ብዙ ጊዜ ልጆች ትምህርት ቤት ሲበሉ ምችን ሊያስመታቸው ይችላል ብዬ ስለማስብ ነው። አልፎ አልፎ እንደውም እንትን እንጨምራለን፣ ሻይ ቅመም ምናምን፣ ወይም ደግሞ ቀረፋ፣ የተፈጨ ቀረፋ መጨመር ትችላላችሁ። የምትወዱትን ለራሳችሁ ከሆነ ደግሞ የምትወዱትን የቅመም አይነት ሰው እንደየፍላጎቱ ጣዕሙ የሚፈልገው ጣዕም ስለሚለያይ እንደዛ አርጋችሁ ለራሳችሁ ሲሆን መስራት ትችላላችሁ። ለራሳችሁ ዘና እያላችሁ መብላት ከፈለጋችሁ መጠቀም ትችላላችሁ። ከዛ ውጪ ደግሞ ለልጆች ለመክሰስ ለምሳቃ እንደምታዩት በጣም ቆንጆ ነው ማለት ነው። ስለዚህ እናንተ መጠቀም የምትፈልጉት ቅመማ ቅመም ካለ ስፔሻሊ ትልቅ ሰው መጠቀም ይችላል። እኔ ያው ይሄንን ለልጆች ለጠዋት ለ4 ሰዓት ምሳቃ ነው የተጠቀምኩት። ለዛ ነው ምንም አይነት ቅመማ ቅመም ያልጨመርኩበት ማለት ነው። እናንተ ግን እንደፈለጋችሁ አድርጋችሁ የምትፈልጉትን ነገር ጨምራችሁ መስራት ትችላላችሁ። እንደዚህ እየሆነ ነው እንደምታዩት። ይቅርታ ድምጼ ከረበሸ፣ እንዲሁም ደግሞ ከውጭ የሚገባ የልጆችም ሆነ የተለያየ አይነት ነገር ድምጽ ካለ በዚሁ አጋጣሚ በጣም ይቅርታ ጠይቃለሁ። በፊት የምሰራቸው ቪዲዮዎች ላይ ልጆች ካስተኛው በኋላ እሰራ ስለነበረ በጣም ድምጼን ቀንሽ ተንሽኳሾኩ ነበር የምሰራው። አሁን ግን ዝም በሉ ብዬ ስለምሰራ ነው። ምናልባት የልጆች ድምጽ ሊገባ ይችላል። ቀን ስለሆነ አካባቢ ላይ ያለ የተለያየ ድምጽ ሊገባ ይችላል። ለሱ በጣም ይቅርታ ጠይቃለሁ። እንደምትረዱኝ ተስፋ አደርጋለሁ። እንደምታዩት እንደዚህ እያገላበጥኩኝ እየጠበስኩት እገኛለሁ ማለት ነው። እንደዚህ ብራውን እስኪሆን ድረስ ጠብሰዋለሁ። የሚያምር ከለር ሲይዝ ነው ለጣም የሚሆነ ከሽም ዳቦም ደግሞ ነገር ስለሆነ ዳቦ ዳው በባህር ውስጥ ወፈር ስለሚል መገላበጡ አሪፍ ነው። እንደዚህ የተገላበጠ የሚያምር ሆኖልናል። የእውነትን ልጆች ይወዱታል። ብዙ ጊዜ እንዳያችሁት ለልጆች የታሸገ ነገር አልሰጣቸውም። በብዛት እራሴ ቤት ውስጥ የማዘጋጀውን ነገር ነው ትምህርት ቤትም ይዘው የሚሄዱት። ለጤናቸውን በጣም ቆንጆ ነው ብዬ ስለማስብ ነው። ስለዚህ ሁላችንም ልጆቻችንን የምንወድ እናቶች ወላጆችን እንደምናደርግ እርግጠኛ ነኝ። ለልጆቻችን የተሻለውን ስለምንመርጥ ስለዚህ ቤታችን በተቻልነው መጠን ቤታችን የተዘጋጀ ነገር ብንሰጣቸው አሪፍ ነው። ሲወጣ እንደዚህ ሆኖልናል። በጣም የሚያምር ሆኖ ነው ያወጣልን ማለት ነው። ቆንጆ ነው በጣም። በነገራችን ላይ እስካሁን እያያችሁ ከሆናችሁ በተደጋጋሚ እየጠየኩ ነው። እንዳላሰለቻችሁ ተስፋ አደርጋለሁ። ዋካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። መስተካከል ያለበትንም ደግሞ ይሄንን አስተካኪ ብላችሁ ኮሜንት መስጠት መብታችሁ ነው። ስለዚህ ፕሊዝ ኮሜንታችሁን፣ አስተያየታችሁ ያስፈልገኛል። ስለዚህ ጻፉልኝ። ላይካችሁ ደግሞ ከምንም በላይ ያስፈልገኛል ማለት ነው። እንደማታሳፍሩኝና እንደምታደርጉልኝ እርግጠኛ ነኝ። እኔ ለ4 ሰዓት የሁለት ልጆች ምሳቃን ያሰርኩት እንደዚህ ሆኖልኛል ማለት ነው። አሁን ይሄንን ቮይስ ኦቨር እየሰራ ያለሁት ከመጡ በኋላ ነው። ኦልሞስት ምግቡን ባዶ አድርገውት ነው የመጡት ማለት ነው። በጣም ደስ ይለኛል ልጆቼ ምግብ በልተው ሲመጡ። የሁላችሁም እንደዛ እንደሚሆን እርግጠኛ ነኝ። ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ወዳችኋለሁ። ባይ